እስኪ ዛሬ ደግሞ ትንሽ ስለ ትዳር ምርጫ ላይ ነው። ሴቶች ሆይ የትዳር ምርጫሽን ስትመርጭ ብር ያለው ቆንጆ የሆነ ተክለ ሰውነቱ ያማረ ወይም ሀብታም የተማረ ድልቅቅ አርጎ የሚያኖርሽ ትፈልጊ ይሆናል። አትሰሳች። ትዳር በሀብት ብዛት የማትወሰን በመልክ ማማር የማትመካ ድንቅ የህይወት መንገድ ናት። እህቴ ሆይ መልኩ ሳይሆን ቆንጆ ልብ፣ ቆንጆ የሆነውን ልብሱ ሳይሆን ንጹህ ልቡ ንጹህ የሆነውን የህይወት አጋርሽን ከፈለግሽ የምትወጁን ወንድ ከማንም ጋር አታወዳድሪ። ሃይማኖትን አክብሪና ፈጣሪውን የሚፈራ ባል እንዲሰጥሽ አስተምሪው። በትዳርሽ ደስታ እንዲኖርሽ ከፈለግሽ ህይወትሽን ከማንም ጋር አታወዳድሪ። ባልሽ ማለት የአባትሽ ምትክ ማለት ነው። ተንከባከቢው እንጂ አትጨቅጭቂ። ወንድ ባልሽ የደስታ ምንጭ ነው። ከቅፉ ውስጥ ገብተሽ ሌላ ዓለም ውስጥ የገባሽ እስከሚመስልሽ የሚያስደስትሽ ባልሽ ነው። ያንቺ ባል ላንቺ ውብና ቆንጆ ንጉስሽ ነው። አክብሪው። በደካማ ጎኑ ገብተሽ አበርቺው፣ ኃይል ሁኚው፣ አጠንክሪው። ከተሰሳተ አስረጂው፣ ደስታን ስጪው፣ ብርታት ሁኚው። ያኔ የህይወት ጣዕሙን ታውቂዋለሽና። ወንዶች ሆይ መልክ ትዳር አይሆንም። የተስተካከለስ ተክለ ሰውነቷ ቤትህን አያቆመውም። ያ ትልቅ መቀመጫዋ ለቤትህ ሶፋ አይሆንም። ልብ በል። ትዳር ማለት የህይወትን ጣዕም የምታውቅበት፣ የምትደጋገፍበት፣ በሳል የምትሆንበት፣ አባት የምትሆንበት፣ ከብቸኝነት ወጥተህ ሁለተኛ እናት የምታገኝበት፣ ሐሳብህንም የምትጋራልህ፣ መፍትሄ የምትሰጥህ፣ የህይወትህ ማጣፈጫ ደስታን የምትሰጥህ ሴት ከፈለክ መልኳን ሳይሆን ካስተሳሰቧ ካለባበሷ ሳይሆን ከፈጣሪ ፈሪነቷ ልብ ብለህ እያት። በአሁኑ ሰዓት ፈጣሪዋን የምትፈራ ሴት ማግኘት መታደል ነውና መልኳን ሳይሆን ላንተ ያላትን አመለካከት አስብ። ለዘላለም አብሮህ የሚኖረው ልቧ ላይ ያለው ላንተ ያላት ፍቅሯ እንጂ መልኩ አይደለም። ወንድሜ ሆይ ለህይወትህ ስኬትን ከፈለክ አይንህን ሳይሆን ልብህን ያረፈባትን ሴት አግባ። አይን ቀለዋጭ ነው፣ ብዙ ያምረዋልና ልብህን አዳምጥ። ያንተ ሚስት ላንተ ብቻ ቆንጆ ናት፣ ውብ ናት። ያንተ ሚስት ላንተ ንግስት ናት። ወንድሜ ሆይ ሚስትህን ከማንም ጋር አታወዳድራት። ራስን ሆኖ መኖር ጥበብ ነው፣ እንደ ራስ መኖር ብስለት ነው። ህይወትህን ከማንም ጋር አታወዳድር። ትዳርህን እንደ ራስህ ሆነህ ከኖርክ ራስህን ከማንም ጋር ሳይሆን ከራስ ጋር ካወዳደርከው በህይወትህ ደስተኛ ነው የምትሆነው። መልክ ትዳር አይሆንም፣ ጎጆን አያቆምም። ፈጣሪዋን ፈሪ ትዳሯን አክባሪ ታዛዥ ሚስት ከፈለግ አንተም ፈጣሪን ፈሪ ሁን። ፈጣሪን የሚፈራ ፍቅርን ያውቃልና። ለሁላችሁም ፈጣሪውን የሚፈራ የተባረከና የተቀደሰ ፍቅር ትዳር ይስጠን። ላይክ ሰብስክራይብ በማድረግ ጥሩ የሆኑ ምክሮችን ያለ ገደብ ያግኙ። ወይኔ በእናትህ